የሚገርምና የሚያጓጓ ታሪክ። እኔ እንደዚህ አይነት ታሪክ አይቼ ሰምቼ አላቅም። አሌክስ ቤት እገባለሁ ግን ሰምቼ አላቅም እንደዚህ አይነት ታሪክ። ይቅር ልለው አልቻልኩም። ስለሱ ሳስብ ንዴት፣ መበሳጨት፣ ብዙ ነገር የተባልኩት ነገር ያለንኩት ልን ውድና የተከበራችሁ የኢትዮጵያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ይዤላችሁ የመጣው ለየት ያለ ቪዲዮ ነው። እንግዲህ እንደምታውቁት የሴቶች ጉዳይ ነው የኔ ነገር። ከአሌክስ ቤት የሴቶች ጉዳይ ታሪካቸውን እንማርበታለን። ጊዜ የሌላችሁ እሱ ጋር ገብታችሁ መማር የማትችሉ እና እድሉ የማታገኙ ልጆች ለእናንተ ባካፍላችሁ ብዬ ስላሰብኩኝ እኛም ከእናንተ ጋር ሁኜ ሀሳብ የምንሰጥበት ነው። የፈለጋችሁትን ሀሳብ ትክክል ካልሆኑም የእናንተ አመለካከትም ታስቀምጡበታላችሁ ማለት ነው። እስከ መጨረሻው አብራችን ቆዩ። አመሰግናለሁ። ሴት ነኝ እኮ ራሴን ማስከበር አለብኝ። እንዴት ነው አንተ እንደዛ የምትለው አልኩት። ከዛ በፊት ጠዋት አካባቢ ደወለልኝና እያለቀሰ አለኝ። ከዛ እንደወለልኝ ምን ሆንኩ ስለው ጊዜ 100,000 ብር ከስልኬ ላይ ሌቦች አደንዝዞኝ ወሰዱብኝ አለኝ። ከዛ ሲለኝ አይዞክ ምናምን በቃ ያጋጥማል፣ አንተ ብቻ እንኳንም እግዚአብሔር አተረፈህ ማለት እኔ ውሸት እንደሆነ አውቄያለሁኝ። አንተ ብቻ ዋና መትረፍ ነው። ይሁን ነገር ኦልሬዲ እንደዚህ አይነት ነገር አደንዝዞ የሚወስዱት ነገርም ስላለ ኦልሬዲ ያው የሱ ውሸትም እንደሆነ አውቃለሁ። ብቻ ያጋጥማል አይዞህ ምናምን ብዬ አዝናኝቼው ተውኩት። ከዛ በቃ እሺ አመሰግናለሁ ምናምን አለ። አሁንም እያወራን እንዳልኩ ይሄን ድጋሚ የገዳሙን ነገር ብር በሚለው አነሳብኝና አልሰጠም። እንዲሁም እኮ ቀለበት ይዘሽ መምጣት አለብሽ አለኝ። ከዛ አንቺ ያንን እኮ የጠፋውን ብር እኮ እነዛ ማቃቸው ባለሀብቶች እኮ ብሩን እንደሆነም እንስጥክን ያሉ የሚሉ ሴቶች አሉ ምናምን በሚለው ወዲያውኑ በጣም ተበሳጨውኝና ብሎክ አደረኩት። ማለት ብዙ በደል አድርሶብኛል፣ ግን የሆነ በቃ ሲለየኝ እንደማይጠቅመኝ እንደማይሆነኝ። ኦኬ ብዙ ብር በልቶባታል። እድሜዋ 32 ነው። ሲቀጥል ደግሞ እያስፈራራታል። ሌሎች ሴቶች እኮ እየለመኑኝ ነው። እንግዲህ እሷ እንዳትጎዳ አዝነው አይደለም። ሌሎች ሴቶች ካሉ እንዳው ይህም የአንዳንድ ወንዶች መጠቀሚያ ሆነዋል ማለት ነው። በጉራ ይሄ አሁን ያመልጠኛል፣ አሁን ሊሄድ ይችላል ምናምን በማለት እንትን ልትል ማለት ነው። እንግዲህ የ32 ዓመት ሴት ናት። ግን ይሄ ማለት አያጋጥም ማለት አይደለም። ብዙ ሰዎች በኮመንት ይፈርዳሉ እና ብዙ ነገር ይጽፋሉ። ግን ሁሉም ሰው ራሱ ላይ ሲደርስ ነው የሚያውቀው እና እድሜ ምናምን አይደለም ዋናው ነገሩ፣ እድሜ ሳይሆን እሱ እድሜዋ በልቶባታል። ብዙ አመት ነው የሚተዋወቁት ከእሷ ጋር፣ አዲስ አይደለም ለህይወቷና ግን ያ ሁሉ እድሜዋና ገንዘቧ ከበላ በኋላ ችግሩ ከተበላን በኋላ ነው የምንነቀው። በቃ ከተበላን እድሜያችንም ገንዘባችንን ከተበላን በኋላ ስንነቃ በጣም ከባድ ነው። በቃ መጨረሻ መስፈርት ላይ ስንገባ ባል ይሆነኛል የሚለውን ሀሳብ ስንገባ በቃ ዜሮ ነው፣ የለም ምንም ነገር ማለት ነው። እና በእውነት በጣም ከባድ ነው። ሰውን ማወቅ በጣም ከባድ ነው። ምንድነው የሚያጠግብ እንጀራ ከመሰቡ ያስታውቃል አይደለም የሚባለው። የሚሆን ሰው ከሆነ ገና ከመጀመሪያው ነው የሚያሳየው እንጂ ይህ ነገ እየተሻሻለ ይሄዳል እያሉ ማቃለው። ግን ሲለየኝ በራሴ እጅ ብሎክ አድርጌ ነው የምወጣው፣ በራሴ እጅ ነው የምልቀው። ግን እንደማይጠቅመኝ እያወቅኩኝ ከራኩ በኋላ መልሶ ደግሞ ይናፍቀኛል ምናምን ይደብረኛል ካላወራሁት እና ምንድን ነው የሚሻለኝ? እድሜሽ ምን ያህል ነው? እድሜ 32። ያሳስብሻል? አዎ ብለሽ ታስቢያለሽ ቶሎ? አሁን እቺ ልጅ እድሜዋ ስለሄደ ብቻ 32 ዓመቴ ነው ማግባት አለብኝ መውለድ አለብኝ ትላለች። ስለዚህ ታግሼ ጸባዩን ችዬ ለሰው ገንዘቡን እየላከች ምናምን እሱን ልታገባ ማለት ነው። እድሜ ልኳ ከምትቃጠል ካሁኑ ብትገላገለው ቀላል ነው። እና እድሜዋ ስለሄደ ብቻ የማይሆናት ሰው ውስጥ ራሷን መቆለፍ ማለት እድሜ ልኳ ዋጋ ከምትከፍል አሁን ለምን 50 ዓመቷ አይሆንም
ከማይሆናት ሰው ከማግባት ቁማ በቀርም ይሻላል ማለት ነው። እና አሁን ይሄ ሰው እንደማይፈልጋት እየነገራት ነው በተለያዩ መንገዶች። አንዴ ብር ይላል፣ አንዴ አስቡት። በዙሪያዬ ሴት ሞልተዋል ማለት ምን ያህል ክብር እንዳለው ለሷ በጣም ያሳዝናል። እንደምትወደው እያወቀ በጣም እንደምታፈቅረው ካወቀ በኋላ እጁ ካስገባት በኋላ እሷን የሚጎዱት ቃላቶች። አሁን በዙሪያ እኮ ሰው ሴት ሞልተዋል እናግባህ እያሉን ነው፣ ብር ያላቸው ሴቶች ይፈልጉኛል እያለ ጥቅም የሚደረድር ወንድ፣ በቃ መሄድ የሚፈልግ ወንድ ነው። አለቅ። መሄድ የሚፈልግ ወንድ ምንድን ነው? በሆነ ነገር ነው የሚተምንን። እንዴት ልበላችሁ? በቃ በሆነ ነገር ነው መደለል ይፈልጋል። እሱም ለትንሽ ከቆየ ነው እንጂ ዘላቂ አይደለም። መዝለቅን ስለማይፈልግ በቃ እየደልን ካለበለዚያ ሄድ ካልኑ ግን አይጠይቀንም ተመልሶ ማለት ነው። ሶሻል ሚዲያ ላይ እኔን እንዳገኘ ሁሉ ሌሎቹም ሴቶች በእኔ ልክ ባገኛቸው ልክ ያገኛል። ይሄ የታወቀ ነገር ነው። እንዳላት ያችኛውም ሀይ ይላል። የታወቀ ነው። በቃ በዙሪያው ሴቶች አሉ ካለ መተው ነው። እስከ ዛሬም ድረስ መቆየት አልነበረባትም። ጊዜ ለማይገባው ሰው፣ ጊዜ መስጠት ለማይገባን ሰው ጊዜያችን እየሰጠን ከስራችንም ከዓላማችንም ከእድሜያችንም ከብዙ ነገሮች እየተጎዳንም እንትን እንላለንና እንግዲህ ፈጣሪ ልቦና ይስጣቸው። መቼስ የወንዶች ሁሌ ወቀሳ ነው ለወንድ። ሴትም አለች፣ ሴት ብቻ ወንድ ብቻ አይደለም። ከሁላችንም ወገን ጥፋት አለና ሴት ሆነው የሚጎዱ ስላሉ ልቦና ይስጠን ነው የምለው። በ15 ዓመቷን ያገባችው ከገጠር አዲስ አበባ ገብታ እንግዲህ ባልፈለገችው ሰዓት አርግዛ ነው የወለደችው ማለት ነው። ቤተሰቦቿ እየሰደቧት፣ በባለቤቷ ቤተሰብ እየተሰደበች፣ ሙያ እንደማትችል ያው ሕፃን ነበረች እንግዲህ በትንሽ በልጅነቷ ነው የወጣችው ከሀገሯ። ከተወለደችበት ቦታ ስትወጣ ያው ብዙ ነገር አለ፣ ብዙ ተገፍታ፣ ያው ልጅነትም አለ። ፍቅሩም ምኑም ሳታጣጥመው ምንድን ነው የሚባለው፣ ልጅነቷን ሳትጨርስ ወደ ልጅ ማሳደግ ስትገባ፣ ልጅ ስትወልድ እንግዲህ ብዙ ጊዜ በልጅነታችን እንዴት ነው በቃ በልጅነቷ ገባች እና የልጅነቷን እንዴት ነው የልጅነት ቦርቃችሁ ተጫውታችሁ ዘላችሁ ስታሳልፉና በቃ በትዳር የሆነ ጭቁን ብላችሁ ስትቀሩ ሁሌም የልጅነታችሁ እንዳማራችሁ ነው የሚቀረውና በዚህ መሃል 3 ልጅ ከወለደች በኋላ ልጆቹን አሳቅፋ ወደ ስደት ትወጣለች ከሱ ለመራቅ። ለምን? ይሄ ሰውዬ ሳትወደው ሊሆን ይችላል፣ ሳታፈቅረው ሊሆን ይችላል የገባችውና እንግዲህ ወደ ልጅነቷ መመለስ አማራት ይሁን አላቅም። እስቲ ትንሽ ላሰማችሁ። ግን አሁንም ጥሩ ነገር ስለሆነ አይወራም። በቃ አላቅም። ግን በእውነት የይቅርታ ልብ አጣሁ። የይቅርታ ልብ ክርስቲያን ነኝ። ይቅርታ ልብ ግዴታ ነው። ግን የይቅርታ ልብ አጣሁ። ለማውራት ስለሱ ለማውራት እንኳን እናድዳለሁ። እጄ ሰውነቴ የሚንቀጠቀጣል። ሌላው አብሮ ለመሆን ምናምን ሳይሆን በሰላም ለማውራት ስለሱ ለሌላ ሰው ላወራ ስለ እንኳን ሰውነቴ ይንቀጠቀጣል። እራሱ ጋር ናቸው። አዲስ አበባ ነው ያሉት። እሱ ነው ያሳድጋቸው? አዎ ራሱ ነው ያሳድጋቸዋል እኮ። አሁን ትንሽ እኔ ግልጽ ያልሆነልኝ ነገር እስቲ አጠር አድርገሽ የምትነግሪኝ ምንድን ነው በአጠቃላይ የበደለሽ በደል አንቺ? ምላስ የምር ምንም የለም። ምላስ ምንም ቃላቶች፣ ከባድ ቃላቶቹ ከውስጥ ያልወጣሉ። ይሳደባል። የጸባዩ ሊሆን ይችላል። አዲስ አበባ ነው ንጎን ተወልዶ ያደገው። ክፉ ሰው ነው ለትልም ክፉ ሰውም አይደለም። ግን ለእኔ ግን እንደዛ ስለ እኔ ጥሩ ነገር እስካሁን አያወራም። ችግሩ ምን እንደሆነ አላውቅም። እና እኔ ውስጤ ያ ምላሱ ነው በቃ ውስጤ ቁጭ ያለው። እሱን ሳስ የበደለች ነገር ምንድን ነው ስትባል እንግዲህ ይሄ ነው ብላ በደለኝ የምትለው ነገር የለም። እውነት ለመናገር ለመፍረድም ከባድ ነው። በእርግጥ የአንድ ወገር ሰምቶ መፍረድ ከባድ ነው። ማንስ ፈራጅ አረገን? እንሰማለን አንፈርድም ነው ነገሩ። እሱ ያለችውን ልንገራችሁ፣ የተባለውና ያለችውን ማለት ነው። እንግዲህ በዚህ መሀል ጥላ ስትሰደድ አታ አይደለም የተሰደደችው፣ ልጆች የምታሳድግበት አታ አይደለም። ባለቤቷ በስነ ስርዓት ልጆቹን ይወዳል። ልጆቹ ከራሱ አስበልጦ እንደሚወድና እንደሚንከባከባቸው ነው የተናገረችው ማለት ነው። አሁን ስደት ለምን እንደወጣች አላቅም። ምንድነው የበደለች ስትባል ደግሞ አፉ በሚናገራቸው ቃላቶች ነው የሰበረኝ።
በቃ ድምፁን ስሰማ ያንቀጠቅጠኛል። ከሱ ጋር ማውራት አልችልም። አሁን እዚህ የመጣችው መታረቅ ፈልጋ ነው መመለስ ፈልጋ ነው እንዳይባል አትፈልግም። ወይም ደግሞ እያደረኩት ያለሁት ልክ ነው ወይ የሚል አይነት ጥያቄ ይመስለኛል። እንግዲህ 3 ዓመት ሆኖናል ብላለች። ከተለያዩ ስላችሁ በቃ ኖርማል በልጆቻቸው ብቻ ነው የሚገናኙት እንጂ ግን ተለያይተናል የሚለውን በቃ የፍቺ እንትን እሱም ህይወትም አልጀመረም። የራሱ ህይወት ልጆቹ ነው እያሳደገ ያለው። ይኸው እንግዲህ በዚህ በኩል ደግሞ ወንድ ብቻ አይደለም በዳይ፣ ሴት ልጅም ትበድላለች፣ ወንድ ልጅም ይበደላል። መጥፎ ወንድ እንዳለ ሁሉ መልካም ወንድ አለ። እንደዚህ አይነት ብዙ ወንዶች ምንም ልጅ ሳይኖራቸው ምናምን ከአረብ ሀገር ሴት ገንዘብ እየተቀበሉ እየጠጡ እየበሉ የሚጨፈጭፉ አሉ አይደል? ስንት ሴት የሚያስለቅሱ። ይሄ ግን 0 ሳንቲም ሳይጠይቃት በራሱ ልጆቹን እያስተናገደ እየተንከባከበ፣ አንዳንዴ ደግሞ መልካም ሲሆኑልን ወንዶች ሚስት ከመሆን ንግስት አርጎ የሚያኖረንን እንገፋለን ማለት ነው። እና ማስተዋል አለብን ሴትዬ። በተለይ በዚህ ዘመን መልካም ወንድ መልካም ግጣም ሲገኝ ወንዶችም ሴቶችም መልካም ወንድ ስናገኝ ወንዶችም እንደዛው ተንከባክበን ተከባብረን መኖር አለብን ብዬ አስባለሁ። ይሄ መጥገብ ወይም ደግሞ በቃ መናናቅ፣ ዝቅ ሲልልን መናቅ ምናባ አለ አይደለም። በቃ ፍቅር ሊገባን ይገባል ብዬ አስባለሁ። እና አሁን እቺ ልጅ የ3 ልጅ አባቷ ነው። ኦልሬዲ ሲመስለኝ ልጅቷ ልቧ የሸፈተ ይመስለኛል። መስማት አልፈለገችም። ምክር ፈልጋ የመጣች ይመስላል፣ ግን አልፈለገችም ምክር። በቃ ተፋቶ ተለያዩ እንድትባል ነው የፈለገችው። እና ግን የ3 ልጅ አባት እናት ሆኖ ልጆቹ ያለ ፍቅር ከእናት ተለይተው ማደግ። አሁን ሴት ልጅ ብዙ ጊዜ ከወለደች ልጆቿን ነው የምታየው ይባላል። እቺ ደግሞ እንግዲህ ልቧ ወደ ሌላ ነው ያለውና ልቦና ይስጠን። እንግዲህ እስከዚህ ስላዳመጣችሁ ያመሰግናለሁ። ይህንን ይመስል ነበረ ቪዲዮ። ባይ ባይ ባይ።